ሰላም ፋሚሊ እንዴት ናችሁ ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ በተለየ ቪዲዮ መተናል ማለት ነው። ዛሬ 300 የሚኒባስ ዋጋ ዝርዝሮችን ይዤላችሁ መጥቻለሁ ማለት ነው። በመጀመሪያ ደረጃ የሚሆነው ሃይሮፍ ይሆናል ማለት ነው። እንዲሁም በሁለተኛ ደረጃ አባዱላ መኪና ይሆናል ማለት ነው። እንዲሁም በሶስተኛ ኢፎርድ አይራማው ሻርክ በመባል የሚጠራው መኪና ይሆናል ማለት ነው። ዛሬ እንግዲህ እነዚህን የሶስቱን መኪና ዋጋ ዝርዝር ይዤላችሁ መጥቻለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩት። እንዲሁም ላይክ እና ኮሜንት አስቀምጡልኝ። እሺ ፋሚሊ እነዚህ የሶስቱ መኪና ዋጋ እንግዲህ በመዲናችን አዲስ አበባ ስንት የተባለ እንደሆነ እንግዲህ ለውድ ደንበኞቻችን በአክብሮት እናቀርባለን ማለት ነው። በመጀመሪያ ደረጃ የሚሆነው ሃይሮፍ ይሆናል ማለት ነው። ሃይሮፍ መኪና በመዲናችን አዲስ አበባ እንግዲህ በአሁኑ ባለው መረጃ መሰረት 7 ሚሊዮን እስከ 10 ሚሊዮን 500 ሺህ ብር እየተባለ ይገኛል ማለት ነው። እንግዲህ ይሄ መኪና በ2024 ማለት ነው ከ10 ሚሊዮን እስከ 10 ሚሊዮን 500 ሺህ እየተባለ ይገኛል ማለት ነው። አዲስ ምርት ከአሁን በፊት የነበረው ከ7 ሚሊዮን እስከ 7 ሚሊዮን 500 ሺህ እየተባለ ይገኛል ማለት ነው። እንግዲህ ሃይሮፍ በመባል የሚጠራው መኪና በመንገድ ትራንስፖርት በህጉ መሰረት እንግዲህ 15 ሰው መጫን የሚችል ነው። እንግዲህ በመዲናችን አዲስ አበባ 00 ሃይሮፎች እንግዲህ 7 ሚሊዮን እስከ 10 ሚሊዮን እየተባሉ ይገኛሉ። የሰራ ወይም የቆዩ ሃይሮፎች እንግዲህ በአሁኑ ሰዓት 5 ሚሊዮን እስከ 6 ሚሊዮን ይገኛሉ ማለት ነው። እንግዲህ የሰሩ የመናኸሪያ መኪናዎች ማለት ነው ከ5 ሚሊዮን እስከ 6 ሚሊዮን ብር ይገኛሉ ማለት ነው። እንግዲህ በመዲናችን አዲስ አበባ ውስጥ እንግዲህ ተወዳጅና ተፈላጊነት ያለው መኪና ሃይሮፍ መኪና ነው ማለት ነው። ባለስልጣናት እንዲሁም ባለሀብቶች የሚገዙት መኪና ነው ማለት ነው። ገራሚ የሆነ መኪና ነው። እንግዲህ በመዲናችን አዲስ አበባ ከ7 ሚሊዮን እስከ 10 ሚሊዮን ብር እየተባለ ይገኛል ማለት ነው። 10 ሚሊዮን ብር የሚባለው ግን አዲስ የመጣው ስሪት ነው ማለት ነው። ይሄ ከ7 ሚሊዮን እስከ 7 ሚሊዮን 500 ሺህ ነው ማለት ነው። በቀጣይ የምናየው እንግዲህ አባዱላ መኪና ይሆናል ማለት ነው። ይሄ ገራሚ አባዱላ መኪና እንግዲህ በመዲናችን አዲስ አበባ አባዱላ በመባል የሚጠራው እንግዲህ 00 መኪና በመንገድ ትራንስፖርት በህጉ መሰረት እንግዲህ 14 ሰው መጫን የሚችል መኪና ነው ማለት ነው። እንግዲህ በህጉ መሰረት እስከ 14 ሰው ብቻ ነው መጫን የሚችለው። እንዲሁም በሌሎች አካባቢ እስከ 14 እንዲሁም እስከ 16 ባለው ሰው ይጭኖታል ማለት ነው። ይህ መኪና እንግዲህ በ2008 ማለት ነው 00 መኪና 4 ሚሊዮን እስከ 5 ሚሊዮን ብር እየተባለ ነው ማለት ነው። እነዚህ አይነት መኪናዎች ደግሞ መናኸሪያ ላይ የሚሰሩት እንዲሁም ለህዝብ አገልግሎት የሚውሉት መኪናዎች ማለት ነው ከ3 ሚሊዮን እስከ 3.500 ሺህ ብር እየተባለ ይገኛል ማለት ነው። እንግዲህ ከሁሉም መኪና የሚመች በነገራችን ላይ አባዱላ ነው። ይህም መኪና ከአሁን በፊት ኢትዮጵያ ያለ ሹፌር ነበርኩና ይዤው ነበር። በጣም ገራሚ መኪና ነው። ለህዝብ ትራንስፖርት ነው የሚውለው። ሌሎች 00ዎቹ ለሆቴል እና እንዲሁም ለባለስልጣናት ምናምን የሚጋቱት ማለት ነው። መኪናዎቹ አብዛኛው ለሆቴል ነው የሚሆኑት ማለት ነው። በቀጣይ የምናየው መኪና ማለት ነው ኢፎርድ አይራማው ሻርክ በመባል የሚጠራው መኪና ይሆናል ማለት ነው። ይህ መኪና እንግዲህ 00ዎቹ አብዛኛው ቸከሶች ነው የሚይዙት ማለት ነው። ከ6 ሚሊዮን እስከ 7 ሚሊዮን እየተባለ ይገኛል ማለት ነው። እንዲሁም የመናኸሪያ መኪና ሰብስክራይብ እና ላይክ እንዳይረሳ። ከ3 ሚሊዮን እስከ 4 ሚሊዮን ሰላማችሁ ይብዛልኝ። ማሰላማ